በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ዓለም መቼም አማርኛ አይሰማም ብላችሁ ነው። ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል። በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። አረቂ መቸኛል ሚስቴ ቁንጆ አድርጎ ያሳየኛል። አብነት ማን አብነት ነሽ? አረ ማዲንጎ ነኝ። ማን ሻውን የት ሰርተን ብላሽ ጋይስ። ኢትዮጵያ ግን እኛ ሳናውቅ የሆነ የምትወስደው ዶፒንግ አለ። የሆነ ሰዓት የምሰማው ዜና ጆሮዬን ጭው ሌላ ኢትዮጵያ ውስጥ ነው ያሉት ምናምን የሚያደርገኝ እኔም ብቻ። አሁን በቅርቡ ምን ሰማው? ኢትዮጵያ ከመሳሪያ ሽያጭ 30 ሚሊዮን የአሜሪካን ዶላር። እስቲ ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦች በጥንቃቄ እየተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩ በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡም ጠይቀዋል። ዓለም መቼም አማርኛ አይሰማም ብላችሁ ነው። ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል። በቅርቡ ማዕቀብ እንደሚጥሉባቸው ተስፋ እናደርጋለን። አዎ ሳይብል ሳያድር የእጃቸውን ማግኘት አለባቸው። ምዕራባውያንና አሜሪካውያን ጠግበዋል። ይሄ ጋዜጠኛ ወደፊት ገጠመኝ ሲጠይቅ ይሄን ዜና የሚናገር ይመስለኛል። አይ ጥሩ እኮ ነው የምር ይበል የሚያሰኘው። ኧረ ተውኝ። ጉድኩሩ በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት በገዛ ቆንጭራይ በጎራዴ ነው ያረዱ። እኔ ከገባው በኋላ አንድ ተማሪ እንዳይገባ ከፍዬ እኮ ነው መማረው። ጦርነት ላይ እንደማረከኝ አድርገህ የምታወራው ለምንድን ነው? ትምህርት ቤት ማስተማር ነው ስራው። አርፍጄ ስመጣ እንዲሁም ስራ አቀለልኩልህ። ፈገግ ብላ አቴንዳንሱን አቀብለኝ። እኔ ከገባው በኋላ አንተ ከገባ በኋላ ስራ ይገኛል? ተመርቀን ቁጭ ነው እኮ። ያንተን ኮርስ ወስደን ወደ ገነት ምንገባ አታስመስለው። ይህን ያህል የቆየሁት ቤተሰብ ያንን ፎቶ ግድግዳ ላይ መለጠፍ ሙዳቸው ስለሆነ ነው እንጂ ወረቀቱንም አንወስድም። እድሜ ኤግዚት ለሚባል መሽገ